ማን ነው? ይሄ ነው የሳሚዳን ኤምባሲ። ታዲያ የተከበሩ እንዴት ነው ሰብሻ? እንዴት ነው? እኔ የምልህ ቤት ነው መስሪያ ቤት? ወደ ላይ ተለጠጣር ምንድነው? ወደ ጎን ከመንሳፋ ወደ ላይ ለካ ዘፈኑ ራሱ ይሄ ነው። አየው አይደል? ዌልካም ሰብሻ። በጣም ያምራል። ሰብ እንዴት ነው? ሁሉ ጥሩ? ያው እንግዲህ ዛሬ ሩፍታፕን ላስጎበኘ ነው። አዎ እዚሁ ነው የምትኖረው፣ እዚሁም ነው የምትሰራው? አዎ ፓስፖርት ለሩፍታፕ ኤምባሲ ሳሚዳን ኤምባሲ እንግባ ወደ ላይ። አዎ ያ እንደዛ ብለው ሳሚዳን እንግዲህ ጂም አትሰራም ማለት ነው። በቃ እዚህ ጋር ይሄንን አንዴ 5 ከተመላለስከው በቃ ይሄ አሁን እንዴት እንጠንካራ እግር ምናምን ወዳጆቼ ምናምን ሲመጡ ነው እነሱ ናቸው እነሱ ናቸው የሚቸገሩት። ምን እንኳን ለምጆዋል ተው እንጂ አንተማ ያው ይሄ ነገር 7 ደረጃ ነው ደርሰናል። አንድ ፍሎር ብቻ ነው። ግን አንድ አዲስ እንግዶች ሲመጡ ዱላ አንድ ላይ ያኔማ በቃ ወደ እንትን ነው ወደ ቪላ ምናምን መቀየር አለብን አይደል? ደስ ይላል። ግን ሄው ነው ታላቁ ሩጃ በደረጃ በጣም ነው የሚያምረው። ያ ስቱዲዮ እዛ ጋር ነው። ስቱዲዮ በዚህ ጋር አለ። ታች ቤት ነው። ይሄ እንግዲህ መጀመሪያ ስቱዲዮን ስሰራው ለአፕካሚንግ አርቲስቶች እነሱ አዳዲስ ለሚመጡ ኮሮና ጊዜ እዚህ ሞከርኩት። ያኔ ባዶ ነበር እና ሞከርኩት፣ ጥሩ ነበረ። አሁን ደግሞ አይኔ ላይ ነው ሪሜክን ከይምራ ጋር ከቤተል ጋር ከኤንዲ ባለቤት ጋር ካለሽ አንቺን ከኢዮቪ ጋር ምናምን ሞከርንበት እና ጥሩ ምላሽ ነው ያለው። ስለዚህ እሱ ደግሞ ይቀጥላል። አሁን ሌላኛው መልክ ስለያዘኝ ነው እንጂ እሱ ፕሮጀክት ይቀጥላል። ደስ ይላል። እንግዲህ ሳሚዳን እዛው ቤት ውስጥ እዛው ስቱዲዮ ያለ እነዛን የመሳሰሉ የሚገርሙ ስራዎችን የሰራው ከመኝታ ቤት ወደ ስቱዲዮ እየተመላለሰ ነው። እቺ ነች ስቱዲዮ እዚህ ነች። የድምጽ ሪኮርዲንጉ ምናምን ምን ሰራው እዚህ ጋር ነው። እንግዲህ ካሜራማን እና በእናት እነዚህ ፎቶዎች ያዘ ሳሚዳን ነህ? አይሄድ ራስ በእርግጠኝነት ይሄ ፎቶ የፈለቀ አበበ ነው። ለምሳሌሱ ይሰጠው ማን ይሳለ ፈለቀ አበበ ወሰደው ይልበቃ። ይሄ ጎፈር የተባለ አርት ልጅ በጣም የሚገርም ልጅ ነው። የቤተ ክርስቲያን ስዕሎች ምናምን ሲስል በጣም ጎበዝ ነው። ድንቅ ልጅ ነው። እሱ የዚህ ታብሌት ነገር አምጣልኝ ብሎኝ ከአሜሪካ ለሚያግዘው ነገር እሱን ይዤለት መጥቼ እንደ ስጦታ ደግሞ ይሄን ይዞልኝ መጣ ማለት ነው። አንዳንድ ስዕሎች ለምን እንደሆነ አላውቅም ወደ ሆነ ነገር ይወስዱኛል። አሁን ይሄ ወደ ፈለቀ አበበ ለኔም አንድ ሰዓሊ የሰጠኝ ስዕል አለ። ምናልባት ቢሮ ነው ያለው፣ በፎቶ አሳያችኋለሁ። ሲሰጠኝ ደነገጥኩኝ። ምክንያቱም እኔን ሳይሆን የሚመስለው ስዕሉ ጌጡ ተመስገን እና ለጌጡ ይሄም ለፈለቀ አበበ ያኛውም ለጌጡ ተመስገን። ይሄ ዳላስ ነው መብነት ትባለች። ከዳላስ ነው እንደዚህ ፕሌን ውስጥ ራሱ እንዳይሰበር ተደርጎ የመጣ ነው። ይሄ መድረክ ላይ ነው የሳለው። ጎበዝ ልጅ ነው። እዛው መድረክ ላይ የሳለው ነው። ያው ብዙ ስዕሎች አሉ የተሰጡኝ እንዲሁ ለእንትን ያህል ያስኳቸው ናቸው። እንግዲህ እዚህ እየሰራህ የሰማሁት ነገር የብረት ስራ ላይ ኤክስፐርት የሆነ ሰው ኦሮምኛ የሚችል ኦሮምኛ ግጥም አልመጣ ብሎ እየተጨነክበት ባለበት ሰዓት ላይ ደረሰል። ያንን ፋሳዱን እየሰራ ነው። ያኔ ብረቱ ስራ በቃ በዚህ ፒያኖ ላይ ነው እና በቃ እንደዛ መግዘፈኖቹን ሲያደርግ አሁን እንደውም ከመጣ እስኪ ከደረሰ እናሳየዋለን። በቃ እሱማ ከሆነ ብዬ እዚሁ ይሄን በፒያኖ ያስኩለት ገላና የሚለውን እዚሁ ጻፈው ማለት ነው። መግቢያውን እሱ ነው። እስቲ በድምጽ ኦሮሞን ገላና ኦሮሞን ገላና ይብል እንደዚህ አይነት ዋው! ታዛ ዩቲዩብ ላይ ማለት እንዴ ያው አሁን ስትልቆ እሱ ነው እንዴ? እሱ ነው። አይ ኢሳያስ ናስኪ እንዴነ ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን። አሁን እኮ እያነሳን ነበር የብረት ስራ ላይ ነው የሱ ሙያ እና በአጋጣሚ ቃል በቃ ዘፈኑን መገልጽበት ቃል ጠፋና ለምን ገላና አትለውም ብሎ እሱ ነው የጻፈው ያለኝ ነው። እንደ ድንገት እዚህ ብረት እየሰራው ነበርና እዚህ ውስጥ ገብቼ ዝም ብዬ ነካከዋለሁ ፒያኖ ምናምን። ከዛ እስቲ በኦሮሞኛ ዝፈን ምናምን አለኝ። ዘፈንኩ። ለምን አንጽፍም ምናምን አለኝና
ጻፍ ነው ከሳሚ ያስም እዚህ ሆኖ እንዴት ነው ምን አይነት ነው መጻፍ የፈለከው ስለው ለምሳሌ ስለ ኦሮሞ ባህሉን ወጉን እና የህብረተሰቡ ብዛታቸውን መስፈን ስለምፈልግ እስቲ እሱን ብጽፍስ ምናምን አለኝ። እንደ ድንገት ኦሮሞን ገላና አልኩት። ያ ኦሮሞ ደግሞ ገላና ነው። በጣም አሪፍ ስራ። ካው በፊት ዘፈን ጽፈህም አታውቅም? ጽፌያለሁ ብዙ ዘፈኖች። ግን ለማንም ብረት ስራ ውስጥ እንዴት ገባ? ብረት ስራ ውስጥ እንደ ድንገት ነው የገባሁት። አሁን ከብረት ስራው ጎን ለጎን ኪነ ጥበቡም አለ ወይስ ሙሉ ለሙሉ ወደ ኪነ ጥበቡም በጭራሽ አልጀመርኩም። ለራስህ ነው የምትጽፈው? ለራሴ ነው የምጽፈው። ካሁን በኋላስ? ካሁን በኋላ እንግዲህ ፈላጊ ካለ እግዚአብሔር ካለ እኔም ልሰራ እችላለሁ። ያው እንግዲህ ምንም ችግር የለም። ይህ የመዝናኛ ዝግጅት ብዙዎች ያዩታሉ ተስፋ አደርጋለሁ። መጀመሪያ ቢደውልልህ ታደለ ገባ ጃምቦ ጆቴ ይኸው እኮ አለላችሁ። በጣም አመሰግናለሁ። ጎንደርኛው እንዴት ነው? ጎንደርኛው በጣም ዊርድ በሆነ እንትን የመጣለ አንድ ቀን ምልህ ዜማዎቹን ታሰባስባለህ። ያው ብዙ ቭሎጎች ብዙ መጽሐፍ ምናምን ነው ማየ ነበረው እና የዲበኩሉ ንስሎ እየሰማሁኝ በመኪና ውስጥ ሆኜ አያ ጎንደሬ አያ ሚለው መጣልኝ። የዲበን ዘግቼ ዲበ ሶሪ ብዬ ወደ ሳሚዳን ወደ ያን ቀዳሁት። አንዳንዴ ከማይመስል ነገር ዋናው ነገር ይበጣል። ዋው ጉራግኛውስ? ጉራግኛው እሱ እንደው ቪዲዮ ሪኮርዲንግ ላይ ነው የመጣልኝ። ደጌ ጉራጌ ደጌ ጉራጌ የሚለው እዛ ነው የመጣልኝ እና ቪዲዮን አንዴ ቆይ ምናምን ብዬ እጄ የቀዳሁት ማለት ነው። እንደዚህ አይነት እንትኖች አሉት። ትግርኛውስ? ትግርኛው የዛሬ 2 ዓመት ነው እሱን የሰራሁት። እሱ ገና ጦርነቱ ከመጀመሩ በፊት ነው የሰራሁት እና ታች ነው እዚህኛው ሳይሆን ታችኛው ፍሎር ላይ እንዲሁ ሳምፕል መቀዳበት ስቱዲዮ ነበር እና እዛ ልክ ያኔ ጦርነቱ ሊጀመር ሲል የመልስ ምት ምናምን አልነበረ ብዙ የሚያስጨንቅ ነበር እና እሱ ላይ አረ ይሄ ነገር ወዴት ነው ምናምን ብዬ ጻፍኩት። ጻዳይም ማለት ነው እና ለአማን ማዕረዬ ምናምን አላኩለት። ከዛ ይሄማ ቶሎ ይሰራ ያው እሱም ሁሉም ሰው ያው ተጨንቆ ነበር። ከዛ እንትን አቀናባሪ ያለ እዛ መቀለ ብሎ ላከልኝ ናቲ የሚባልች ከሱ ጋር እየተነጋገርን በ3ኛው ሳምንት ጦርነቱ ፈነዳ። ከዛ አሁንማ በቃ አለ ናሬሽኑም ተቀየረ፣ ሁኔታውም ተቀየረ። ከዛ በኋላ አሁን ደግሞ እንደገና በአሁን ባለው ስሜት ትግራይን በጎበኘውበት አድርጌ እንደገና ጻፍኩት። ራሱ ግን ያ ናቲ የሚባለው ልጅ እዚህ ስቱዲዮ መጥቶ ቤዙን ተቀዳው እና በኋላ ላይ ነው የነገረኝ እንደ ዘፈኑ እየተቀዳ ይሄ ዘፈንማ አቋል የት ነው የምታውቀው ስለው ያኔ እኮ እንዳቀናብረው ልካችሁልኝ ነበር አለ። በጣም አሪፍ አልኩኝ። አሁን ዛሬ በክላር ምንጮተው ሻባይ እሱ ደግሞ ፍሉቱን የተወሰኑ አንዳንድ ነገሮችን ያስተካከለው እሱ ነው። እዚሁ ስቱዲዮ መጥቶ ክራር እየተቀዳ ሙሉ ባንዱ ነው የተቀዳው አክቹሊ የነሻባይ ባንድ። ስለዚህ በኋላ ላይ እንግዲህ ትግርኛውን ስልት በሳሚዳን ዩቲዩብ ቻናል የተለቀቀውን እዚህ ላይቭ በክራር ሳሚዳን ያቀርበዋል ማለት ነው። እንዳለ ያለኩ ከኋላ በደንብ በጣም ደስ ብሏቸዋል። ሳሚ በጣም እንግዲህ ያው ሩፍታፕን እየጎበኘን ነው። እዚህም ላይ ሆኖ የተለያዩ ሙዚቃ ስራዎችም እየተቀረጸ በዩቲዩብ ይለቀቃል የወጣቶቹ። ከዚህ በኋላ ደግሞ በጣም አሁን የሩፍታፕ አቀባቡ ነጭ ቀብቻለሁ፣ እዛ ጋር ደግሞ ጥቁር ቀብቻለሁ። ምንድነው ነጭ ጥቁር አረኩና በመሃል ግን ግሬ ደግሞ አደረኩት። ምንድነው ብዙ ጊዜ እኛ ሀገር ወይ ነጭ ነው ወይ ጥቁር ነው ህይወት ጥግ አመለካከታችን ላይ አንድ ነገር ስትደግፍም ምንም ስትቃወምም ጥግና ጥግ የሚያዝ ነገር አለ። መሃል ግን ግሬ የሚባል ነገር አለ ተቀላቅሎ ነጭና ጥቁር መሃል ላይ የሚያስታርቅ ነገር። እሱን ነው መለማመድ ያለብን። መሃል ላይ ያለን ሐሳብ ሁለቱን ደግሞ የሚያስታርቅልን የሚወጥር አይ በዚህም እኮ ያለው ነገር ልክ ነው ግን በዚህ ደግሞ ቢሆን የሚለው እና መፍረድ ላይ ትንሽ ስለምንቸኩል። አሁን እዚህ ቤት ውስጥ በጣም የምትኮራበት ቁስህ ምንድነው? እዚህ ህይወት አለኝ። ያው እዚህ ቤት ውስጥ በቃ በጣም ሰላማዊ ህይወት አለኝ። በቃ እኔ ከዓለም ተነጥዬ የራሴን ዓለም የማገኝበት የምደሰትበት እዚህ በቃ አንዳንዴ ከ2 ቀን 3 ቀን ምንም ውጪውን ሳላየው
እንትን ላደርግ እችላለሁ። ምክንያቱም ውጩና ላይም ስትል እኮ እዚህም ጋር ታዲያ ያዝ ሰይፍሻ ኧረ ሳሚ ዳ ሳሚ እዚህ ጋርም ጠጠር ሳሚ ዳ ጠጠር ያለም ደግሞ እዚህ ጋር አለ። ጥሩ ነው እንደዚህ። ስለዚህ በጣም እንትን ነው በጣም እዚሁ ጧት ደግሞ ተርፈሃል። ተርፌያለሁ። እሺ ታደለ ሮባ ሲሰራ ሰላም ሲል እሱ አንተም ጋር እያየሁ ነው እሱን ነገር። አይ እኔ እንኳን ለእንትን ያህል ጧት በህይወት በጣም የወፈርክበት የኪሎ መጠን ስንት ነበር? የጉራጌው ላይ እኮ በጣም ወፍሬ ነበር። 74 75 ገብቼ ነበር። አሁን ስንት ወረደ? ከዛ ጂም ገባውና ወደ 64 አደረኩት። ያኔ በጣም ምጥጥ ስል ደግሞ አዘኑልኝ። ማዘርማ በቃ ተው በቃ ብላለች። ኧረ በላሉ በጣም ትላለች። ሰው ሲሳቀቅ ደግሞ ፈራውኝና አሁን ወደ 68 67 አደረኩት። ሁሌም አልበም ስታወጣ እንግዲህ በ11 ገጾችም በስበትም ከራስ ጋር ንግግርም ጋር ሳሚ እቺ ጺም እድገቷ አይጨምርም እንዲህ ነገር ብላ የማኦ አይነት ሙድ አላት። ምንድን ነው? አንድ ቀን የት ሀገር አትላንታ ነው ምናምን ፀጉር ቤት ልጁ በጣም ገባ ማድረግ ይወዳል እና ጎምጆብኝ ሳሚ ዳን ቀረታ ቃል ሳሚ ብቻው የሆነ የቤት ልጅ በቃ እንዴት አለና እንትኗ ልኬቷ የታወቀ ነው። በቃ ከዚህ አያድግም። እንደውም መጀመሪያ ኢኒሻሊ እዚህ ጋር እንደዚህ እያደረኩኝ ልሰራውና ያላንት እሱ ግን ስሞክረው በጣም አስነዋሪ ነው። የጺም ሹሩባ የጺም ሹሩባ ሲሆን ትንሽ ተጋነነ። ይሄ ነገር እንደዚህ ማምሳ አደረገው። ግን ከዚህ ከመላጣይ ጋር ከምናምን ጋር ትንሽ ባላንስ ሰራ ከፊት የቅርጽ ጋር ነው። ከዛ ደግሞ የምታወቅበትም ሆነ። ስለዚህ በቃ ሐሳብ ሲኖር ምናምን እንዲህ አሸት እንደዚህ ምናምን ትፈትለዋል። በቃ ያሰጥ ቆዝም በዚህ ነው ምናምን እንደዚህ ትላለህ። እኔ የቆዘምኩት እንኳን በጣም ሬር ነው። እዚህ ሆነ አትቆዝም በቃ ብዙም ሙዚቃ አለልህ ምን አለ ምናምን በቃ ስላለ ብዙም በጣም የህይወትህ በጣም የደስታ ጥግ የሚባለው በህይወትም ማድረሰው የህይወቴ የደስታ ጥግ አይ ቲንክ እንግዲህ ከራስ ጋር ንግግር እንትን ያለበት ጊዜ የወጣበት ጊዜ በጣም ጥሩ ስሜት የተሰማኝ ያኔ ነው። ብዙ አስበህ ተጨንቀህ ምናምን ነገር የሆነ ወደ አንድ ምዕራፍ እንደተሸጋገርክ አልበም ማለት ቀላል ስላልሆነ እሱ አስገርሞኛል። ሌላ ግን ከዚህ ግን የሚበልጡ የህይወቴ ምዕራፎች አሉ። ያው እሱ ነው የግል ጉዳይ ስለሆነ ነው እንጂ መውለድ ሊሆን ይችላል፣ ማግባት ሊሆን ይችላል፣ አናውቅም። እኔ አላልኩም። ግን ከዚህ የሚበልጡ የህይወት ምዕራፎች አሉ። በጣም እኔ በጣም ደስተኛ ነኝ ነው በቃ እንግዲህ የግል ጉዳይ ነው። የግል ጉዳይ ነው። ይሄ ደስታ በውስጡ ተቀብሮ የሐዘንስ ጥግ ሐዘንማ ያው በቃ ሀገር በደማች ሰዓት ምናምን የሚሰማ ነገር እሱ ነው በጣም የሚያሳዝነው። የሀገር ጉዳይ ምናምን ሲሆን እሱ ትንሽ ህርት ያለው የኑሮ ውድነቱ መቼም ሁሉም ሰው የሚያውቀው ነው አይደለ? አሁን ለሳሚዳን በጣም የተወደደበትና በወር ትልቁ የሱን ወጪ የጠየቀው ምንድነው? እኔ የቤት ወጪ ነው። አይ ነው ይሄ የራሴ ቤት ስለሆነ ኪራይ የለብኝም። ግን የቤት ወጪ ይሄ በቃ ለምግብ ለምናን ያለው ወጪ እኔ አውቀው ነው የሚመስለኝ ፕራንክ እየሰሩ ይመስል በእውነት የተገዛውን ደብቀው እንደ አዲስ እናሳብደው ነው ምናምን ይመስል። ግን የወጪ አሁን የመኪናም የነዳጅ ምናምን ስታረግ አይ ቲንክ በቃ አጠቃላይ ይሄ ወጪ ኑሮ እና ምንድነው የሚያስጨንቀኝ እንዴት ነው ግን እኔ እንደዚህ ማውጣ ከሆነ ልጆቻችን ወደፊት የልጆቻችን አንዳንድ ነገሮች ምናን የማውጣውን አይና በጣም ያስደነግጠኝ ያሱሱ ያስጨንቀኛል። ሶ ምንድነው የፈለገ ቢሆን እዛ ከራስ ጋር ንግግርም የተናገርኩት ነገር ነው። ድሃዎች በጣም በበዙ ቁጥርና ሀብታሞች በጣም ባነሱ ቁጥር የሆነ የፈነዳ ጊዜ እነዚህ ብዙ ድሃዎች ትንሾቹን ሀብታሞችን መብላታቸው አይቀርም። ስለዚህ የሀገር መናጋትም ራሱ ይፈጥራል። ስለዚህ አንዳንዴ ምን አደርጋለሁ ዝም ብሎም ትንሽ እንትን ካለ ከራሴ
የተወሰነች እዚህ ሰፈር ውስጥም ለምን አሁንም ሶሻል ሚዲያም ላይ ምናምን የተወሰነ ማድረግ አለብን። ለምን ያንን ትንሽ በምችለው ሁሉም ሰው ካላረገና ካልተረዳዳ በዚህ ዘመን ስለዚህ እንደው በጸሎትም ተክቶ በመስራትም ይሄ ኑሮ ውድነቱ እኔ እንደውም ባለፈው ብያለሁ እኮ በቃ ምን ትመኛለህ ካልከኝ ሁለት ነገሮች ቦታ ተቀያይረዋል። ኑሮ መርከስ ሲገባው ተወደደ፣ ሰው ደግሞ መወደድ ሲገባው ረከሰ እና ሁለቱ ቦታ የተቀያየሩ ቀን አቤት ያን ተመኙ ካሜራማን ነው ማድረግ እንችላለን። እና ብዙ ጊዜ እኔም እጠይቃለሁ እና ስለ ኢኮኖሚ በየቀኑ መወራት ያለበት ይመስለኛል። ዕውቀት ያላቸው ሰዎች ምናምን ወደፊት እየመጡ ይህንን ነገር በየቀኑ ብናወራና አፕዴት ብንደራረግ ምናምን የሆነ ለውጥ ሊመጣ ይችላል ብዬ አስባለሁ። የደስታውን ቀን ያምጣልን። አሜን። አዎ አንዴ ነገሮች በጣም እየከረሩ ሲሄዱ በሀገር ውስጥም በውጭም በተለይ ከኢኮኖሚ አንፃር ከኮሮና በኋላ የተፈጠረው ነገር ያስፈራል፣ በጣም ያስፈራል። እኔ አሁን ለልጆቼ እሺ አሁን አንተ እኔ በ13 ብር ክትፎ በልቻለሁ። ግን ሽማግሌ ሆኜ ሳይሆን ይሄ የ20 ዓመት ታሽ እኔ እንግዲህ አሁን እኔ በ4ኛ ክፍልና 5ኛ ክፍል እያለሁ እንድለማመድ ተብሎ አባቴ ጋራጅ አስገብቶኝ ነበር እና ምግብ ያሁን የቃተኛ የነሱ የቤታቸው እኛ ሰፈር ነው እና ትንሽ የምግብ ቤት ነበረቻቸው እና ወይዘሮ ሰናይት ይባላሉ። እሷ ያኔ ጥብስ 8 ብር ነው እነሱ ጋር ይሄ በየአይነቱ ምናምን 2 ብር ነው የነበረው። በቃ የሰፈሩ ፖፑላር የነበረ። አሁን ይሄንን ስንናገር ከስርም እንደሚባል ታውቃለህ እንዴ? በ8 ብር ጥብስ በላችሁ፣ ኧረ እንደ ቦታ ልቀቁ እየሞታችሁ። ኖ እሱማ ሜክሲኮ ደግሞ እናት ጓዳ አለ 6 ብር ነበር። እናት ጓዳ የሚረሳ ያለ አይመስለኝም። እና በመረቃቸው እንትን ነው የነሱ በጣም ለየት የሚያደርግ የነበረው ስትወጣ ነው የምትከፍለው እና ስንት በልታል ሲለ 5ም 6ም ብትበላ 3ም ካልክ በቃ አንተ ህሊና ብቻ ነው እና ዝም ብላችሁ ጨምሩለት ነው። እና እንደዚህ አይነትም ደግ ዘመንም ነበረው። ይሄን ደግ ዘመን እንመኘው ተባብለናል። ከሳሚዳንን ቤት ጎብኝተናል። ጥሩ መስተንግዶ አጋጥሞናል። ሩፍታፕ ላይ ነው ያለነው። ፒስ ኤንድ ላቭ አለ፣ ሩፍታፕ ሚውዚክ አለ። አሁን ለስንብት የዜማ ግብዣውን ሳሚዳን ያቀርብልናል። በአዳዲስ ስራዎቹ ተደሰቱለት። ኢትዮጵያን በሙዚቃ ስራዎቹ ያስጎበኛችኋል። ሁሉንም እኩል ያለውን ቱባ ባህል ነው የሚያሳያችሁ። በመላው ዓለም ሆናችሁ ይህን ፕሮግራም ለምትከታተሉ በአጠቃላይ በአክብሮት ለስንብት ከዚሁ ከሳሚዳን አዲስ አልበም ቆንጆ የትግርኛ ስልት እንጋብዛችኋለን። ጻዳይን እንጋብዛችኋለን። ጻዳይ በዚህ የዜማ ግብዣ ነው የምንሰነባበተው። ስለ ሁሉም ነገር አመሰግናለሁ ሳሚ። ዳን ሰይፍሻ ቤት ስለመጣ ደስ ብሎኛል። ከመልእክቶች በኋላ በቀጥታ ወደ ዜማው ሰይፉ በኢቢኤስ